11 ያክል ክረምት እንደጨረስን እነዛ የ3 አመት ትምህርቶች ዲፕ ሳልገባ ከላይ በኋላ እንዳያስቸግሩኝ እነሱን አጠናኝ። እንደዛ ካረኩ በኋላ 12 ያክል ላይ ሪሊ እንትን ለማትሪክ ብያስቤ ከፍተኛ ውጤት ለማምጣት ያኔ ነው በስትክክል ዝግጅት የጀመርኩት። ማትስ በጣም ደስ ይለኝ ነበር። ፊዚክስም ይሁን አይዲያዎቹ ደስ ይላሉ። ምክንያቱም ዴይ ቱ ዴይ ላይ የምንተገብራቸው ነገር ስለሆነ አንዳንድ የሚፈጠሩብህን ጥያቄዎች ተራራ ላይ ሲወጣ ለምን ነው ብዙ ሰው መተንፈስ ማይችለው፣ ለምን ነው ብዙ ሰዎች ተራራ ላይ መውጣት የማይችሉት፣ እነዚህ ቤዚክ ጥያቄዎችን በደንብ ስለሚመልስልኝ ሁለቱንም ደስ ይሉኝ ነበረ። ለዛም ነው ሃይ ስኮር ማድረግ ይችላል በማሰበው በሁለቱ። ማትስ እና ፊዚክስ ላይ አብዛኛው ሰው የሚያስበው ቀድሞ ስለሚፈራቸው ነው። ያን ፕሮብሌም ለመፍታት ደግሞ እንደሚቻል መጀመሪያ ማመን አለብን። ዝም ብሎ ይችላል ላይጠቅም ይችላል፣ ግን መጀመሪያ ስቴፖችን ተጓዙ። ላይክ መረዳት ያለባችሁ ነገር ካለ ዩቲዩብ ላይ ገብታችሁ ጉግል ላይ ገብታችሁ ያልገባችሁ ነገር በደንብ ጠይቁ። አሁን ላይም ኤአይ ስለመጣ ቻትጂፒቲ ይሄ ነገር አልገባኝም እንዴት ነው ብላችሁ ጠይቁ። መምህሮቻችሁንም በደንብ ጠይቁ። ኢኮኖሚካሊ ጥሩ አይደለም ወይ ተፈናቃይ ነኝ ብዬ ወደ ኋላ መቅረት እችላለሁ። ብዙ ሰው ያለው ሪዝን አለኝ አለመስራት እችላለሁ። ለምሳሌ የፈለገ ሰው ሪዝን መጥቶ ቢሰጠኝ 10 ሪዝን ቢሰጠኝ